ከዛ ሹራብ ተቀዶ ስታለቅስ እማዬ ትገርፈኛለች እያልክ ስትነፋረቅ አፈጭቃኩችን በልቃቃ ይስሙኝ ጓደኞቼ መንደሩ ሚንካ መቼ ነው ዛሬ ነው የምመለሰው ቅጠሉን እንጀራ ብዬ ምጎርሰው ልጅነቴን ንጹህ ቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን የእውነት ኑሮዬን ልሂድበት ነፃ ጉዞዬን እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ ይቅርታ ምሩዬ አረፈርኩ አይደል? አረ ችግር የለውም። የትምህርት ቤት ትዝታዎቻችንን እያሰብኩ ነበር። አረ ምን አስታወስክ? ላይብረሪ የምናስቀምጣቸው ደብዳቤዎች ትዝ ይሉሻል? ያው ዛሬ እንዴት አስታወስካቸው? ባለፈው ካገኘሁሽ በኋላ በጣም ብዙ ነገር ትዝ እያለኝ ነው። ሌላስ ምን ትዝ አለ? ትዝ ይልሻል? በረዶ ገዝተን ሹራቤ ላይ አድርጌ በድንጋይ ሰብሬ ያካፈልኩሽ። ያው በደንብ ትዝ ይለኛል። ከዛ ሹራብ ተቀዶ ስታለቅስ እማዬ ትገርፈኛለች እያልክ ስትነፋረቅ። አዎ ሹራቡ ስለተቀደደ እማዬ እንዴት እንደገረፈችኝ ብታይ። ትዝ ይለኛል። እኔ አስመታው ይመስል 3 ቀን እኮ ነው የዘጋኝ። የዘጋውሽንም ቀን ታስታውሻለሽ? አዎ እንዴት ደብሮኝ እንደነበር ብታይ። ለምንድን ነው የደበረሽ? እንጃ ግን እስክትታረቀኝ እያለቀስኩ ነበር። ከምር ስለተጣላሽ ከፍቶሽ ነበር? አዎ በጣም ከፍቶኝ ነበር። እናቶጂ ነበር ማለት ነው? ይቅርታ ቤዝ። አይ ምሩ ምንም አላደረክም። በቃ ልሂድ። አይ ምሩ ትንሽ ቆይ። እሺ ሌላስ ምን ታስታውሳለህ? ምሩ ያለን ነገር እዚህ ላይ ይውቃል። በቃ ደብሮኛል። ልታገኘኝ እንዳትሞክር። ከሌላ ሰው ፍቅር ይዞኛል። ቅጠሉን እንጀራ ብዬ ምጎርሰው ልጅነቴን ንጹህ ቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን የእውነት ኑሮዬን